አይችልም ብቻውን። ሲዳማ ገበያው ነው፣ ጉልበቱ ነው። ዳውሮ አይችልም ከከፋ ውጪ፣ ስልጤ አይችልም ከጉራጌ ከሃዲያ ውጪ። ተባብረን ነው ትብብርን መደጋገፍን ገንዘብህ ማድረግ አለብህ። ለብልጽግና ለሀገር ለውጥ ስትል እግር እየጎተትክ ብትሄድ ግን ጥፋት ነው። ቅድም አንስቼዋለሁ። በውይይታችሁ እውነት ነው፣ ሰላም ያስፈልገናል፣ መግባባት አለብን፣ የጋራ ችግሮቻችን ላይ እናተኩር ምናምን ብላችሁ ሊሆን ይችላል። እውነተኛ መሪ መግባባትን ፈላጊ ሳይሆን የጋራ መግባባትን የሚፈጥር ነው። ፍጠረው። በወረዳ ውስጥ እስላምና ክርስቲያን በፍቅር በጋራ እንዲኖሩ አድርግ። አማራና ኦሮሞ በጋራ እንዲኖሩ አድርግ። አድርገው። እሱን በአንተ ከተማ፣ በአንተ ወረዳ፣ በአንተ ዞን አንዱ አንዱን እንዳይገፋ አድርግ። ያን ካደረክ ኢትዮጵያ ሰላም ሆነች ማለት ነው። ሐሳቡማ ልክ ነው፣ ግን ኑረው ስራው። ይሄ የሳውዝ አፍሪካ ኡቡንቱ ነው፣ እኛነት ላይ ያተኮረ ነው። ይኸው ህፃናት ናቸው፣ ልብሳቸው፣ ከለራቸው፣ ምናቸው አይስብም። ግን ተመልከቱ፣ በጋራ ሲኮን እንዴት አይነት ነገር ነው ይፈጥር። ለመወያየት፣ ለመነጋገር፣ ለመደማመጥ ሁሉን ያየዋል። የማይተያይ የለም። የሁሉም እግር የሰራው ነገር ተመልከቱ። አብሮነት፣ መደመር፣ በጋራ መሆን የሚያልቅ የሚያሳምር የሚያሻግር እንጂ የሚጎዳ አይደለም። ያ እንዳይሆን ካሉ ግርግሮች መጠበቅ ጥሩ ይሆናል። ዋጋ ያለው አመራር፣ ፍሬያማ አመራር፣ ውጤታማ አመራር የምታይ የለየውን ለይተህ የምታወጣ ያወጣኸውም ለድሃ ትሩፋት ሲሆን፣ ምግብ ሲሆን፣ ልብስ ሲሆን ለማየት የምትችል መሆን አለብህ። ዝም ብሎ መጣ፣ ተቀመጠ፣ ሄደ መሆን የለብህም። ዝም ብሎ መጥቶ ተቀምጦ መሄድ ሲዝንን ጊዜን ማባከን ነው፣ ዌልዝ ማባከን ነው። ስራበት፣ ባለህበት ቦታ ስራ። ስትሄድ ታሪክ ማለት ቀሪ ስም ነው። አቶ እንትና በነበሩ ጊዜ የሚባል ነው። ወረዳም ይሁን ዞንም ይሁን ሚኒስትሪም ይሁን ሀገርም ይሁን ባለህበት ጊዜ ቁም ነገር የምትሰራ ሁን። ያንን ካደረክ ማንም ቢያሽካካ በታሪክ መነጽር ቦታን አታጣው። ካልሰራስ ማን ይናገርልሃል? ስትሄድ እኮ የሚናገር ፒያር የለም። ፒያሩ የአዲሱ አለቃ ፒያር ነው የሚሆነው። የሚናገርልህ ትተሄድከው ስራ ብቻ ነው።